ማንቸስተር ዩናይትድ ከሚዲያው ጩኸትና ግርግር ፍጹም ተቃራኒ በሆነ መንገድ የአማካይ ክፍሉን ለመገንባት አስደናቂ ታሪክ እየሰራ ይገኛል። በዚህም መሰረት ማንቸስተር ዩናይትድ ፍጹም በህጠና ስትራቴጂ ሁለት አማካዮችን በ85 ሚሊዮን ፓውንድ ማስፈረሙን ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን ይፋ አድርገዋል። የአንድሬ ሳንቶስ ዝውውር በተሳካ ሁኔታ የተጠናቀቀ ሲሆን ቤልጂየማዊው አማካይ ዩሪ ቴሌማንስ ወደ ኦልትራፎርድ ለመምጣት 24 ሰዓት ብቻ ቀርተውታል። በሌላ በኩል ማንቸስተር ዩናይትድ ከፍተኛ ትኩረት ለሚሰጠው የመሃል ሜዳ ክፍል ሁለት አማካዮችን ካስፈረመ በኋላ ትኩረቱን የግራ መስመር ተከላካይና የግራ መስመር አጥቂ ቦታ ላይ ማድረጉ ተሰምቷል። በተጨማሪም አሰልጣኝ ማይክል ካሪክ ለሜሰን ማውንት የእግር ኳስ ህይወቱን ሊቀይር የሚችል አዲስና ለየት ያለ ሚና ሊሰጠው እንደሆነ እየተነገረ ይገኛል። በዚህ ቪዲዮ ዩሪ ቴሌማንስ ለማንቸስተር ዩናይትድ ምርጥ ፈራሚ ወይም ደግሞ ስማርት ሳይኒንግ የሚሆንባቸውን 5 ዋና ዋና ምክንያቶች፣ ማንቸስተር ዩናይትድ እያነጋገራቸው ያሉትን የግራ ክንፍ ተከላካይና የግራ ክንፍ አጥቂ እንዲሁም አዲሱን የሜሰን ማውንት ሚና እያነሳን ቆይታ እናደርጋለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮው እንለፍ። የማንቸስተር ዩናይትድ የመሃል ሜዳ መልሶ ግንባታ በዩሪ ቴሌማንስ ድንገተኛ የዝውውር ዜና ቀጥሏል። ማንቸስተር ዩናይትድ የመሃል ሜዳውን ሙሉ በሙሉ አፍርሶ ለመገንባት በሚያደርገው ጥረት ከብዙ አማካዮች ጋር ስሙ ሲነሳ መክረሙ ይታወሳል። አሁን ላይ ግን ምንም አይነት የሚዲያ ጩኸትና ግርግር ሳያበዛ የአስቶን ቪላውን አማካይ ዩሪ ቴሌማንስን ለማስፈረም ከስምምነት ላይ መድረሱን ዴቪድ ኦርንስቲን እና ፋብሪዚዮ ሮማኖ ይፋ አድርገዋል። የአንድሬ ሳንቶስ እና የዩሪ ቴሌማንስ ዝውውር ምንም አይነት ወከባ ሳይኖርበት አስፈላጊው ጥናትና ድርድር ሙሉ በሙሉ ከመጋረጃ ጀርባ ያለቀ ነው ማለት ይቻላል። ከምንም በላይ በቴሌማንስ የኮንትራት ስምምነት ውስጥ የተካተተው የ35 ሚሊዮን ፓውንድ የውል ማፍረሻ ማንቸስተር ዩናይትድ ዝውውሩን በአጭር ጊዜ ውስጥ ለመጨረስ እንዳገዘው ዘጋርዲያን ዘግቧል። በተጨማሪም ቴሌማንስ በአስቶን ቪላ በኩል የኮንትራት ማራዘሚያ ጥያቄ ቢቀርብለትም ወደ ኦልትራፎርድ ለመምጣት ሙሉ በሙሉ ፍላጎትን በማሳየቱ ማንቸስተር ዩናይትድ በኮንትራቱ ላይ የተጠቀሰውን የውል ማፍረሻ ለመክፈል ከአስቶን ቪላ ጋር በቀላሉ ተስማምቷል። ከአስቶን ቪላ ጋር የ2 ዓመት ቀሪ ኮንትራት ያለው የ29 ዓመቱ ቴሌማንስ በ2026 የዓለም ዋንጫ ላይ የቤልጂየም ብሔራዊ ቡድን ካፕቴን በመሆን ድንቅ ብቃቱን አሳይቷል። ነገር ግን ዩሪ ቴሌማንስ በልምምድ ላይ በደረሰበት ቀላል ጉዳት ከስፔን ጋር በነበረው የሩብ ፍጻሜ ጨዋታ አለመሰለፉ ይታወሳል። አሁን ላይ ቤልጂየም ከዓለም ዋንጫው ውድድር ስለተሰናበተች ወደ እንግሊዝ በመምጣት ዝውውሩን በ24 ሰዓታት ውስጥ ያጠናቅቃል ተብሎ ይጠበቃል። በ50 ሚሊዮን ፓውንድ የተዘዋወረው የ22 ዓመቱ ብራዚላዊ አማካይ አንድሬ ሳንቶስ ዝውውሩ ትናንትና ሰኞ ዕለት በተሳካ ሁኔታ መጠናቀቁን ማንቸስተር ዩናይትድ በይፋ አሳውቋል። በዚህም መሰረት ዩሪ ቴሌማንስ ከአንድሬ ሳንቶስ በመቀጠል ሁለተኛው የማንቸስተር ዩናይትድ አዲሱ ፈራሚ አማካይ ይሆናል ማለት ነው። ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ዝውውር በተጠየቀው 85 ሚሊዮን ፓውንድ ሁለት ምርጥ አማካዮችን ያስፈረመበት ስትራቴጂ እጅግ አስደናቂና ገራሚ ነው ማለት ይቻላል። ዩሪ ቴሌማንስ ለማንቸስተር ዩናይትድ ምርጥ ፈራሚ ወይም ደግሞ ስማርት ሳይኒንግ የሚሆንባቸው 5 ዋና ዋና ምክንያቶች አሉ። የመጀመሪያው ምክንያት በቂ የሆነ የፕሪሚየር ሊግ ልምድ ስላለው ወይም ደግሞ ፕሪሚየር ሊግ ፕሩቭን መሆኑ ነው። በሌስተር ሲቲ እና በአስቶን ቪላ ለረጅም ዓመታት በመጫወቱ የፕሪሚየር ሊጉን የጨዋታ ፍጥነትና አካላዊ ፈተና በሚገባ ያውቀዋል። አሁን ላይ ማንቸስተር ዩናይትድ ፈጣን ተጽዕኖ መፍጠር የሚችል ተጫዋች ይፈልጋል። ለዚህ ፍላጎቱ ደግሞ ዩሪ ቴሌማንስ ተመራጩና የመጀመሪያው ተጫዋች ነው። ሁለተኛው ምክንያት ጥሩ የኳስ ቁጥጥርና የፈጠራ ብቃት ወይም ደግሞ የቦል ፕሮግሬሽን ኤንድ ክሪኤቲቪቲ ችሎታ ያለው ተጫዋች መሆኑ ነው። ዩሪ ቴሌማንስ ከመሃል ተከላካዮች ወይም ደግሞ ከበረኛ ኳስን ተቀብሎ በፕሮግሬሲቭ ፓሲንግ ለአጥቂ መስመር ተጫዋቾች በትክክል ኤክስኪዩት የማድረግ ልዩ ተሰጥኦ አለው። እንዲሁም ከሳጥን ውጪ ወደ ጎል የሚሞክራቸው ኳሶች ተጨማሪ የጎል አማራጮች መሆን ይችላሉ። ሶስተኛው ምክንያት የመሪነት ብቃት ወይም ደግሞ የሊደርሺፕ ኳሊቲ ኤንድ ማቹሪቲ ያለው ተጫዋች መሆኑ ነው። ከላይ እንዳነሳ ነው በ2026 የዓለም ዋንጫ ውድድር ላይ የቤልጂየም ብሔራዊ ቡድን አምበል ሆኖ መጫወቱ በሜዳ ላይ ያለውን የመሪነት ጥንካሬ ያሳያል። ይህም ለወጣቶቹ የማንቸስተር ዩናይትድ አማካዮች ለኮቢ ሜኑና ለአዲሱ ፈራሚ ለአንድሬ ሳንቶስ ትልቅ መረጋጋትን ይሰጣል። አራተኛው ምክንያት ተለዋዋጭነት ወይም ደግሞ ታክቲካል ቨርሲቲሊቲ ያለው ተጫዋች መሆኑ ነው። ዩሪ ቴሌማንስ በመሃል ሜዳ ላይ በተለያዩ ቦታዎች መጫወት ይችላል። እንደ 8 ቁጥር አማካይ ቦክስ ቱ ቦክስ በመንቀሳቀስ ማጥቃትና መከላከልን ማገናኘት የሚችል ሲሆን እንደ አስፈላጊነቱ ደግሞ ጨዋታን ከጀርባ ሆኖ በመቆጣጠር ዲፕ ላይንግ ፕላይሜከር መሆን ይችላል። ይህም ከኮቢ ሜኑና ከአዲሱ ፈራሚ ከአንድሬ ሳንቶስ ጋር ጥሩ ጥምረት ለመፍጠር ያስችላል።
አምስተኛው ምክንያት በተመጣጣኝ የዝውውር ዋጋ መገኘት መቻሉና የፕሮጀክት 2028 እቅድን ለማሳካት የሚጠቅም ተጫዋች መሆኑ ነው። እንደሚታወቀው ማንቸስተር ዩናይትድ የተመሰረተበትን 150ኛ ዓመት በ2028 ያከብራል። ከዚህ ጋር ተያይዞ የኢኖስ ሰዎች ማንቸስተር ዩናይትድ በ2028 የፕሪሚየር ሊጉን ዋንጫ ያሳካል የሚል እቅድ አላቸው። በዚህም መሰረት ዩሪ ቴሌማንስ የመሸጥ ወይም ደግሞ የሪሴል ቫሊዩ ባይኖረው ማንቸስተር ዩናይትድን የዋንጫ አሸናፊ ሊያደርግ የሚችል በእድሜው የብስለት ጣሪያ ላይ የሚገኝ ተጫዋች ነው። በቅርብ እየተደረጉ ያሉት አብዛኞቹ የማንቸስተር ዩናይትድ ዝውውሮች በወጣት ተጫዋቾች ላይ ያነጣጠሩ በመሆናቸው በደጋፊዎች ዘንድ ትልቅ ስጋት ነበረ። ነገር ግን ባለፈው ዓመት የብሪያን ምቤሞ እና የማቲያስ ኩኛ ዝውውር፣ አሁን ደግሞ የ29 ዓመቱ የቴሌማንስን ዝውውር ስንመለከት አዲሱ የኢኖስ ስትራቴጂ ሚዛኑን የጠበቀ ቡድን ለመገንባትና ለስኬት እየሰራ መሆኑን ይጠቁማል። በእርግጥ አሁንም ቢሆን የማንቸስተር ዩናይትድ ደጋፊዎች ከዩሪ ቴሌማንስ ዝውውር ጋር በተያያዘ በተለይም ከእድሜው አንጻር ቅሬታ አላቸው። ነገር ግን በአሁኑ የገበያ ሁኔታ እንደ ዩሪ ቴሌማንስ በብቃቱ ጣሪያ ላይ ያለና የብሔራዊ ቡድን መሪ የሆነን ተጫዋች በ35 ሚሊዮን ፓውንድ ማግኘት የጠራራ ፀሐይ ዝርፊያ ነው ማለት ይቻላል። ዩሪ ቴሌማንስ በጥሩ ዋጋ የተገኘ ድንቅ ብቃትና በቂ የሆነ የፕሪሚየር ሊግ ልምድ ያለው ለአጭር ጊዜ እቅድ የሚያስፈልግ ለ3 እና ለ4 የውድድር ዓመታት ጥሩ አገልግሎት መስጠት የሚችል ተጫዋች ነው። ከዚህ ጋር ተያይዞ ታዋቂው የዚ አትሌቲክ ጋዜጠኛ ማርክ ክሪችሊ ስለ ቴሌማንስ ሲናገር እንዲህ ይላል። ቴሌማንስ የተከላካይን መስመር ሰብሮ የሚገቡ ኳሶችን በማቀበልና ጨዋታን ከራሱ የግብ ክልል ወደ ተቃራኒ ቡድን የግብ ክልል በማሻገር ረገድ ልዩ ብቃት አለው። በማንቸስተር ዩናይትድ ቤት ይህ አይነቱ ኃላፊነት ለረጅም ጊዜ በብሩኖ ፈርናንዴዝ ትከሻ ላይ የወደቀ ከባድ ኃላፊነት ነበር። የቴሌማንስ ዝውውር ለማንቸስተር ዩናይትድ ብቻ ሳይሆን ለብሩኖ ፈርናንዴዝም ትልቅ ጥቅም አለው ብሏል። በአጠቃላይ ዩሪ ቴሌማንስ ከኤሌት አንደርሰን፣ ከሳንድሮ ቶናሊ እና ከማቲያስ ፈርናንዴዝ በተሻለ የዝውውር ዋጋ መገኘቱ ለማንቸስተር ዩናይትድ የአማካይ ክፍል ልምድና የቡድን ሚዛናዊነትን ይዞ የሚመጣ ተጫዋች ነው ማለት ይቻላል። ማንቸስተር ዩናይትድ የሉዊስ ሃልን ዝውውር ለማጠናቀቅ በጽኑ እየሰራበት መሆኑን እየወጡ ያሉ መረጃዎች ይጠቁማሉ። ከፋብሪዚዮ ሮማኖ እና ከቲም ቶክ የወጡት መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ የኒውካስሉን የግራ መስመር ተከላካይ ሉዊስ ሃልን ለማስፈረም ከፍተኛ ፍላጎት ማሳየቱ ተገልጿል። ማንቸስተር ዩናይትድ ከፍተኛ ትኩረት ለሚሰጠው የመሃል ሜዳ ክፍል አንድሬ ሳንቶስ እና ዩሪ ቴሌማንስን ካስፈረመ በኋላ ትኩረቱን የግራ መስመር ተከላካይና የግራ መስመር አጥቂ ቦታ ላይ አድርጓል። በዚህም መሰረት የ21 ዓመቱ ሉዊስ ሃል በአሰልጣኝ ማይክል ካሪክና በማንቸስተር ዩናይትድ የዝውውር እቅድ ውስጥ የመጀመሪያው አማራጭ መሆኑን በርካታ መረጃዎች ይጠቁማሉ። ተጫዋቹ ሉዊስ ሃልም ቢሆን በሻምፒዮንስ ሊግ ውድድር ላይ መጫወት ስለሚፈልግ ወደ ኦልድ ትራፎርድ የመዘዋወርና ከማይክል ካሪክ ጋር የመስራት ከፍተኛ ፍላጎት እንዳለው ተገልጿል። ሉዊስ ሃል አሁን ላይ ከሉክ ሾው ጋር ለመፎካከርና በረጅም ጊዜ ደግሞ የማንቸስተር ዩናይትድ የመጀመሪያ ተመራጭ ቋሚ ተሰላፊ ለመሆን ዝግጁ ነው ተብሏል። በዚህም መሰረት ማንቸስተር ዩናይትድ ከሉዊስ ሃል ወኪሎች ጋር ንግግር የጀመረ ሲሆን ዝውውሩን ለማሳካት እየገፋበት እንደሆነ ተገልጿል። ማንቸስተር ዩናይትድ የግራ ክንፍ አጥቂ ለማስፈረም የራሽፎርድን መውጣት እየጠበቀ መሆኑ ተሰምቷል። ማንቸስተር ዩናይትድ የክረምቱ ቀዳሚ ኢላማው የሆነውን ክሪስቴንሶ ሰመርቪልን ለማስፈረም ፍላጎት ቢኖረውም የማርከስ ራሽፎርድ መጨረሻ ለመታወቁ ዝውውሩን እንዲዘገይ እያደረገው ይገኛል ሲል የማንቸስተር ኢቭኒንግ ኒውስ ዘጋቢው ታይሮን ማርሻል ገልጿል። ማንቸስተር ዩናይትድ ለሰመርቪል ዝውውር ይፋዊ ጥያቄ ማቅረብ የሚችለው ማርከስ ራሽፎርድ ክለቡን ለቆ ሲወጣና የዝውውር ገንዘብ ሲገኝ ሲሆን ዌስትሃም ለተጫዋቹ የ50 ሚሊዮን ፓውንድ ይፈልጋል ተብሏል። ክሪስቴንሶ ሰመርቪል ወደ ኦልድ ትራፎርድ የመምጣት ፍላጎት ቢኖረውም የራሽፎርድ መጨረሻ ለመታወቁን ተከትሎ ቶተንሃም እና ቼልሲ ተጫዋቹን ለማስፈረም ከፍተኛ ፉክክር እያደረጉ ይገኛሉ ተብሏል። አሰልጣኝ ማይክል ካሪክ ለሜሰን ማውንት የእግር ኳስ ሕይወቱን ሊቀይር የሚችል አዲስና ለየት ያለ ሚና ሊሰጠው እንደሆነ እየተነገረ ይገኛል። በ50 ሚሊዮን ፓውንድ ከተዘዋወረ በኋላ በጉዳት ምክንያት ከሜዳ ርቆ የቆየው ሜሰን ማውንት አሁን በማንቸስተር ዩናይትድ ቤት አዲስ ምዕራፍ ሊጀምር እንደሆነ ከማንቸስተር ኢቭኒንግ ኒውስ እና ከዩናይትድ ኢንፎከስ የወጡ መረጃዎች ይጠቁማሉ። ማንቸስተር ዩናይትድ የአማካይ ክፍሉን ለመገንባት አንድሬ ሳንቶስ እና ዩሪ ቴሌማንስን ቢያስፈርምም በማኑኤል ጋርቴ መጎዳትና በኤደርሰን ዝውውር መክሸፍ ምክንያት አሰልጣኝ ማይክል ካሪክ ለሜሰን ማውንት አዲስ እቅድ ማዘጋጀቱ ተሰምቷል። በእቅዱ መሰረት አሰልጣኝ ማይክል ካሪክ ሜሰን ማውንት በአጥቂ አማካኝነት ከብሩኖ ፈርናንዴዝ ጋር ከማፎካከር ይልቅ እንደ ዲፕ ላይንግ ሚድፊልደር ለማጫወት ፍላጎት እንዳለው ተዘግቧል።
ለማይክል ካሪክ እቅድ መነሻ የሆነው ከኦፕታ የተገኘው መረጃ ሲሆን የሜሰን ማውንት አጨዋወት ከአርጀንቲናዊው ተጫዋች ከኒኮ ፓዝ ጋር ተመሳሳይነት እንዳለው ይጠቁማል። ከዚህ በተጨማሪም ባለፈው የውድድር ዘመን ማጠናቀቂያ ላይ ሜሰን ማውንት ከኮቢ ሜኖ ጋር በተጣመረበትና ማንቸስተር ዩናይትድ ብራይተንን 3-0 ባሸነፈበት ጨዋታ ላይ ያሳየው ድንቅ ብቃት እንደ ምሳሌ እየተጠቀሰ ይገኛል። ኤሪክ ቴንሃግና ሩበን አሞሪምን ጨምሮ በሁሉም አሰልጣኞች የሚወደደውና በስራ ስነ ምግባሩ የሚደነቀው ሜሰን ማውንት በቀጣይ ዓመት በማይክል ካሪክ ስር በአዲስ ሚና ልናየው እንችላለን ማለት ነው። ከዚህ ጋር ተያይዞ ሜሰን ማውንትም ቢሆን አዲሱን የታክቲክ ሚና ለመቀበልና የጉዳት ታሪኩን ለመቀየር ከፕሪሲዝን በፊት ጀምሮ የአካል ብቃትና የፊትነስ ስራዎችን በትኩረት እየሰራ እንደሆነ ተጠቅሷል። የዛሬውን ዝግጅታችንን ስናጠቃልለው ማንቸስተር ዩናይትድ በዚህ ክረምት እያደረገው ያለው ዝውውር የወጣትነት ጉልበትን ከልምድ ጋር ያቀላቀለ እጅግ ሚዛናዊ ቡድን ለመገንባት ጥረት እያደረገ መሆኑን የሚያመላክት ነው ማለት ይቻላል። እናንተስ ማንቸስተር ዩናይትድ ዩሪ ቴሌማንስን በ35 ሚሊዮን ፓውንድ ማስፈረሙን እንዴት አገኛችሁት? በተጨማሪም ሜሰን ማውንት በአዲሱ የዲፕ ላይንግ አማካኝነት ሚና መጫወቱ ምን ያህል ስኬታማ ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑ። Shot.